አህባሾች አንድ ደረሳ የሰለፎችን እምነት የሚከተለው ብር ሲሰጡት ነው የሚሉት ትክክል ነው። በጣም የሚያስቅና የሚገርም እንደው ለማንሳት በራሱ የሚከብድ አይነት ነው። ይህንም የሚናገሩት እነሱ በመሰረቱ ገያራ ነው እንደሚያደርጋቸው። ምክንያቱም የነሱ ኢኮኖሚዎች እያነሱ የሰለፍ እምነት ተከታዮች ደግሞ ኢኮኖሚያቸው እየበረከተና እየጨመረ እየተቃና ሲያዩት እንሰት ተሰማቸው። በዚህ ሁኔታ የሆነ ስም መፍጠር ነበረባቸውና ይሄንን ፈጠሩ። የነሱ ኢኮኖሚያቸው ለምንድን ነው የሚያንሰው ተተባለ የሚያወጧቸውን ለጫት ብሎ የሚያወጡት ወጭ በየጊዜው በዓል እያደረጉ የሚያወጡት ወጭ ምን ያህል ነው የሚለውን ስታስብ እንዴት ብሎ ነው እነሱ ኢኮኖሚ ሊኖራቸው የሚችለው? ቢያንስ እያንዳንዱ አንድ ሰው በየቀኑ አንድ ሺህ ብር ወይም ከዛ በላይ ያወጣል ለጫት ሲል ማለት ነው። ቢያንስ ከሚሰራው በላይ። በመቀጠል ህዝቡን ዛሬ ሰኞ ነው፣ ዛሬ ለይለቱል ጁሙዓ ነው፣ ዛሬ ዚያራ ነው፣ ዛሬ መውሊድ ነው የማይሏቸው ነገር የለም። በዚህ ምክንያት ህዝቡን ነጋ መሸ ነው ወጪ የሚያስወጡት። እነዚህ ነገሮች እያሉ እንዴት ነው ኢኮኖሚ ሊጨምሩ የሚችለው? ማህበረሰቡ ህዝቡ ግን ብልሄው አልገባው። ኢኮኖሚው እየተጎዳ እንደሆነ አልገባው። በዓል ማብዛት አንደኛ ወጪ ይጎዳል፣ ሁለተኛ ጊዜ ይጎዳል። ቢያንስ አንድ ሀገር ዚያራ ብለው ቀብር ዚያራ ብለው ሊሆን ይችላል፣ ቂማሃ ብለው ሊሆን ይችላል፣ መውሊድ ብለው ሊሆን ይችላል። ቢያንስ 1000 ብር ከፍሎ የሚያወጣው ለመኪና ትራንስፖርት የሰለፊ እምነት ተከታይ ግን ለስራ ነው ይሄን ነገር የሚያወለው። ቢያንስ የ1000 ብር ትራንስፖርት ቢሄድ ስራ ሊሰራ ነው የሚሄደው። አያችሁት? ልዩነቱ ይሄ ነው። እና ተግያራ ተነስቶ ነው እንጂ ትክክለኛ ምንም ተጨባጭ ነገር የለውም። እኔ በመሰረቱ ደረሳ ነበርኩኝ። በወሎ ሀሪማዎች ብዙ ሀሪማዎች ኑር ያለው ከ20 ምናምን አመት በላይ በሀሪማ ላይ ነው የኖርኩት። በሰለፎች አቂዳ ያመንኩት እዛው ነበር። ሀሪማ ላይ ሆኜ የቀሪአ እንጀራ እየበላሁ ቀሪአ እያልኩ በዛ ሰዓት ነው ያመንኩበት፣ ትክክለኛ መሆኑን ያመንኩበትና የተከተልኩት። ከዛ በፊት እኔ በራሱ የአህባሽ ፊክራ ገብቶብኝ ወሃብዮች ካፊር ናቸው፣ ሙስቢተል ጀሃ ካፊር ነው፣ ያላከፈረ ካፊር ነው፣ ይሄንን ሁላ እያልኩኝ ዳዕዋ የምልበት ሁኔታ ሁላ ነበር። ያው የሚያውቅ ያውቀኛል። ትክክል ስለሆነ ግን ተከተልኩት። ትክክል መሆኑን በምን አወቅከው ካላችሁኝ፣ ወላሂ ትክክል መሆኑን ያወቅኩት በራሳቸው ኪታብ ነው። ይሄንን ወቁ። ይሄ በራሳቸው ኪታብ የሰለፎች አቂዳ መከተል እንደሚሻል መረዳት ችያለሁ። ለምሳሌ አልአስማኡ ወሲፋት ለኢማም አልበይሀቂ ቀረው። አሽዓሪ ናቸው በመሰረታችን ሙሐዲስ ከመሆናቸው ጋር አሽዓሪ ናቸው። አልኢዕቲቃድ የሚል ኪታብ አላቸው፣ እሱንም ቀረው። አልኢባና አን ኡሱል ዲያና ለኢማም አቢል ሐሰን አልአሽዓሪ የሳቸውን ቀረው። ተሐርፏል ይላል መረጃ እንታ እብኑ አሳኪር አንድ ቦታ በመጀመሪያው ላይ የሌሉትን የጠቀሰበት ሁኔታ አላቸው። ምናልባት እነዛ ትክክል ናቸው ተተባለ እነዛም ውስን ቦታ ናቸው። መቃላቱል ኢስላሚይን ቀሩ። የተለያዩ የሙተቀዲም አሻዒራዎችን ኪታብ ከቀረው በኋላ የሚያቀራኝ ሼክ ራሱ እከሌ ማለት አልፈልግም
የሚያቀሩኝ ሼኽ በራሱ እየተደነጋገራቸው ምን እንደሚሉት እየጠፋቸው እኔ ውስጥ እየገባኝ አልፈዋለሁ። ከዛ ተነስቼ ነበረ የሰለፎችን አቂዳ መከተል ግዴታ እንደሆነ የገባኝ። ስለዚህ ማንኛውም ሰው እንደው አርአያ ልሆናችሁ በአህባሾች አቂዳ በአሻዒራዎች አቂዳ በጣም ብዙ ለፍቻለሁኝ። እሱን ለማስቀጠልና ቅዋ ለመስጠት ማለት ነው። እሱን ለመርዳት ትልቅ ብዙ ልፋት አድርጌያለሁ፣ በመማርም ሆነ በዳዕዋም ሆነ። ነገር ግን ተዛ የተመለስኩት በጅህልና ወይንም የሆነ የግል ጥላቻ ኑሮብኝ ሳይሆን ለእውነቱ ስለተከተልኩት ነው። መሻይኾቻችንን እንወዳቸዋለን።